ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬ ቪዲዮአችን የምናየው መረጃ የህፃናት ቅርሻት መፍትሄዎችና ምክንያቶቹ ምንድናቸው የሚሉትን በስፋት እናያለን ማለት ነው። ከዛም በተጨማሪ ደግሞ ህፃናት ሲያቀረሹ የህመም ነው ወይንስ የተለመደ ባህሪ ብቻ ነው የሚሉትንም ለይተን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮ ለሌሎች እንዲደርስ ላይክ እንድታደርጉልኝ በትህትና ጠይቃለሁ ማለት ነው። ከዛ በተጨማሪ ልጆቻችሁ ስንት ወራቸው ነው ማለትም ልጄ ይሄን ያህል ወሩ ነው እያላችሁ ኮሜንት ላይ አስቀምጡልኝ። ልጄ ይሄን ያህል ወሩ ነው እያላችሁ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ መረጃው ሲሄድ በመጀመሪያ የምናገኘው ቅርሻት ምንድነው ነው። እንግዲህ ህፃናት በተለይ ከ6 ወር በታች የሆኑ ህፃናት በተደጋጋሚና ብዙውን ጊዜ ቅርሻት የተለመደ ነው። ነገር ግን ቅርሻት በራሱ ምንድነው? ቅርሻት ያቀረሹ የሚችሉበት ዋነኛው ምክንያት ምንድነው የሚለውን ስንመለከት እንግዲህ ቅርሻት ሊፈጠር የሚችልበት ዋነኛው ምክንያት ምንድነው? የህፃናት የጉሮሮ ቱቦ አለመዳበር ነው። ይህ ቱቦ ባለመዳበሩ ምክንያት ምግብ በሚመገቡበት ሰዓት አየር እንዳይገባ ቋጥሮ ያለመያዝ ችግር በዚህ ምክንያት ህፃናት ጡት በሚበሉበት ሰዓት አብሮ አየር ወደ ሆድቃቸው ወይንም ወደ ጨጓራቸው መግባት ነው። በዚህን ጊዜ ይህ የገባ አየር ከታች በመቀመጥ ከላይ ያለውን ምግብ ገፍቶ ይይዘዋል ማለት ነው። ከታች ያለው አየር ከላይ ያለውን ምግብ ወይንም የጠቡትን ጡት ገፍቶ ይይዘዋል ማለት ነው። እናም በዚህ ሰዓት ያ አየር ለመውጣት በሚያደርገው ጥረት የህፃናቱን የጠቡትን ጡት ይዞት ይወጣል ማለት ነው። ይህ እንግዲህ ሊፈጠር የሚችልበት ዋነኛ ምክንያት ነው ማለት ነው። ነገር ግን ከዛ በተጨማሪ ቅርሻት ጤናማ ያልሆነ ቅርሻትም አለ። እሱን በሂደት ምንድናቸው ምልክቶቹ የሚሉትን እናያለን ማለት ነው። እሱን ከማየታችን በፊት ግን ህፃናት በሚያቀርሹበት ሰዓት የተበጣጠሰ ወተት የሚመስል ወይንም ውሃ የሚመስል ነገር አብሮ ይወጣል ከሆዳቸው ውስጥ። ይህ ሁኔታ ወላጆችን የሚያስደነግጥ ወይንም ለየት ያለ ስሜት የሚሰጥ ሳይሆን ኖርማል ነው። ወተት በባህሪው አሲድ ላይ ሲያርፍ ይበጣጠሳል። እናም በጨጓራቸው ውስጥ ሃይድሮክሎሪክ አሲድ ስላለ ያ ሃይድሮክሎሪክ አሲድ ወተቱን ይበጣጥሰዋል። ቀጥታ የበላነውን ምግብ ማንኛውንም ምግብ ያ ሃይድሮክሎሪክ አሲድ በጥስጥስ በማድረግ ነው ዳይጀሽን እንዲሆን የሚያደርገው። ሃይድሮክሎሪክ አሲድ በነገራችን ላይ በጣም አደገኛና ከፍተኛ የሆነ አሲድ ነው። እንዲያውም ከጨጓራ ተትልኮ ከወጣ የሰውነትን ይበጣጥሳል ከጨጓራ ውስጥ ከወጣ። ነገር ግን ያው የሰው ልጅ ጨጓራችን ያንን እንዲቃወም ተደርጎ ፈጣሪ ስላዘጋጀው ለዛ እና የህመም ምልክት ሊሆን የሚችለው ቅርሻት ምንድነው ነው። ተጠቂ ከሆኑ ምልክቶቹ ምንድናቸው ማለት ይህ በሽታ አጥቷቸዋል ልንል የምንችለው ምን ምልክቶችን ህፃናቶች ሲያሳዩ ነው ይላል። ህፃናቶች ምን ምልክቶችን አብረው ማሳየት መቻል አለባቸው ይላል ስንመለከት፣ አንደኛ በተከታታይ ቅርሻት መኖርና ኪሎ መቀነስ። አሁንም ቅርሻት የሚያቀርሹና ኪሎአቸው አለመጨመር እንዲሁም የተጠቀሙት ሚኒራል ተመልሶ መውጣት ሂደት ካለው ይህ እንደ አንድ ምልክት ነው ማለት ነው። ሁለተኛ በሚያቀርሹበት ጊዜ ማልቀስ ወይንም መነጫነጭ አይነት ስሜት ካለው። በሚያቀርሹበት ጊዜ የሚያለቅሱበት ዋነኛው ምክንያት ምንድነው? በጨጓራቸው ላይ ያለው አሲድ ወደ ጉሮሯቸው በሚወጣ ጊዜ ከፍተኛ የሆነ የማቃጠል ወይንም የቃር ስሜት እንዲሰማቸው ያደርጋል። ይህ ደግሞ ለነሱ ምቾት አይሰጣቸውም። ስለዚህ በዛን ሰዓት ማልቀስና መነጫነጭ ለየት ያለ ስሜቶች እንዲሰማቸው ወይንም እንዲያሳዩ ያደርጋቸዋል ማለት። ሶስተኛ ጡት አልጠባም ማለት። ብዙውን ጊዜ ህፃናቶች ሲታመሙ የሚያደርጉት ምልክት ጡት አልጠባም ማለት ነው። ምግብ አይወስዱም እና ጡት አልጠባም ማለት ምልክት ያሳያሉ ማለት ነው። ጡት አልጠባም ካሉ ይህም እንደ አንድ ምልክት ነው ማለት ነው። ያቀረሹ ጡት የማይጠቡ ከሆነ። አራተኛና ዋነኛው ቡናማ መልክ ያለው ቅርሻት። የቅርሻቱ ኖርማሊ የወተት መልክ ወይንም የበሉትን ምግብ አይነት ካልሆነና ቡናማ ከለር ካለው ወይንም የደም ነጠብጣብ አይነት ይዘቶችን ይዞ የሚወጣ ከሆነ ቅርሻታቸው ይህ ቅርሻት በትክክል የህመሙ ምልክት ሊሆን ይችላል ማለት ነው። እና እነኛ አራት ዋና ምልክቶች ከታዩ በአቅራቢያችን ወደሚገኝ ሆስፒታል ወስደን ህፃናቱን ማሳየት መቻል አለብን ማለት ነው። ነገር ግን ከዚህ ውጪ የሆነ ቅርሻት ከሆነ
ከዚህ ውጪ የሆነ ቅርሻት የተለመደ ኖርማል ቅርሻት ማለትም ውሃ መልክ ያለው የተበጣጠሰ ወተት የሚመስል ይዘት ያለው ምን አይነት ቅርሻቶች ኖርማል አይነት ቅርሻቶች ከሆኑ እና እነዚህ አይነቶች ኖርማል ቅርሻቱን ግን ለመቀነስ የሚረዱ ዋና ዋና ነጥቦችን እናያለን ማለት ነው። ዋና ዋና ነጥቦችን እንግዲህ ዋና ዋና ነጥቦችን ስናይ አንደኛ የምናገኘው በምታጠቡበት ጊዜ በትንሽ አሁንም ገና ጨቅላ ህፃናቶች ከሆኑ ከ30 ml በዛ ቢባል እስከ 40 ml ድረስ ማጥባት እና ማስጋሳት። እንደዛ እያደረጋችሁ እረፍት እያደረጋችሁ ጋዙም ሳይበዛ ቶሎ ማስዳግ እያስጋሳችሁ እንዲተቡ ማድረግ። ሁለተኛው ካጠባችሁ በኋላ ቀና አድርጋችሁ ልክ ደረታቸውን እናንተ ትከሻ ላይ አድርጋችሁ ቀጥ አድርጋችሁ ማቀፍ። በዚህ ጊዜ የህፃናቱ ቱቦ ቀጥታ መስመር ይሰራል ማለት ነው። ቀጥ ያለ መስመር ስለሚሰራ ጋዙ በቀጥታ ለመውጣት ይረዳዋል ማለት ነው። ወደ ላይ እንዳይወጣ ያደርገዋል ማለት ነው። እናም ቃስ ብለው ያጋሱ ይችላሉ ማለት ነው። እና እንደዛ አድርጋችሁ ጀርባቸውን መታ እያደረጋችሁ መያዝ። ሶስተኛው ቴሚታይም ማሰራት። እንግዲህ ቴሚታይም በጣም ለህፃናት ጠቃሚና ለህፃናት መዳበርና ጥንካሬ በጣም ጠቃሚ ሆነ እና ከዚህም ባለፈ ልክ ለማስጋሳትም ጥሩ ጠቀሜታ አለው። በዛውም ልክ የበሉት ምግብ ዳይጀስት እንዲሆንም ይረዳቸዋልና ቴሚታይም ማሰራት፣ በተለይ በጀርባቸው አስተኝታችሁ እግሮቻቸው ወደ ሆዳቸው ወሰድ እያደረጋችሁ ተራ በተራ እና ደግሞ እዛው ሰርክል እየሰራችሁ ቴሚታይም ማሰራት። ከዛም በተጨማሪ ደግሞ በሆዳቸው ታስተኙና የተወሰነ ጀርባቸውን አሸት ማድረግ፣ በስሱ ጀርባቸውን አሸት ማድረግ። እንደዛ እያደረጋችሁ ማሰራት። ጀርባቸውን በሆዳቸው አስተኝታችሁ በምታስቀምጡ ጊዜ ለተወሰነ ሰከንድ መሆን ያለባት እንደየእድሜያቸው ቢለያይም ግን ለረጅም ሰዓት ለረጅም ደቂቃ እንዳታደርጉ። ለተወሰነ ሰከንድ ለምሳሌ የአንድ ወር ከሆነ ለ2 ሰከንድ፣ የ2 ወር ከሆነ ደግሞ 3 ሰከንድ 4 ሰከንድ እንደዛ እያደረጋችሁ ማሰራት ነው ማለት ነው። እንግዲህ እነኚህንም አድርጋችሁ አሁንም ካላጋሱ ወይንም እዛው ላይ ካለ ታደርጉት ሌላው ማለት እግራችሁን እጥፍ ታደርጉና ኖርማሊ ከዛ የሆነ ትራስ ወይንም ጨርቅ ታነጥፉና እግራችሁ ላይ በደረታቸው ማስተኛት እግራችሁ ላይ በደረታቸው ማስተኛት። ካስተኛችሁ በኋላ ጀርባቸውን ትንሽ መታ ማረግ። ይህንን ሂደት ግን ህፃናት 3 ወር በታች ከሆኑ ባትሞክሩት ጥሩ ነው። ከ3 ወር በታች ከሆኑ አትሞክሩት። ለምን? ጭንቅላታቸውን ቢያንስ አንገታቸው ቀና አድርጎ መያዝ የሚችል መሆን መቻል አለ። እንደዛ ካልሆነ ይሄኛውን ሂደት አለመሞከር። አራተኛ የምታደርጉት ምንድነው? እግራችሁ ላይ ቁጭ ታረጉና አንገታቸው ወደ ኋላ ወደፊት እንዳይል ጉንጫቸውን ነው የምትይዙት። ጉንጫቸውን ያዝ ታረጉና ጀርባቸውን በአንድ እጃችሁ በስሱ መታ ማድረግ። እንደዚህ እያደረጋችሁ ህፃናቶችን ማስጋሳት። እነኚህ ሂደቶች በጣም ፍቱንና ጠቃሚ የሆኑ ለውጦችን ስለሚሰጧችሁ እነኚህን ዘዴዎች መጠቀም ነው። እንግዲህ በምታስጋሱበት ሰዓት አንደኛ አንዳንድ ህፃናቶች ኖርማሊ በተፈጥሮ ሲያጋሱ ላይሰሙ ይችላሉ። አንዳንዶቹ ደግሞ ኖርማሊ አየርም የማይስቡ ሊኖራሉ። ማስጋሳት የማያስፈልጋቸውም ሊኖሩ ይችላሉ። ይህንንም መለየት መቻል አለባችሁ። ህፃናቱ የእናንተ ልጆቻችሁን መለየት መቻል አለባችሁ። ኖርማሊ ማስጋሳት ላይጠበቅባችሁ ይችላል ማለት ነው። በተፈጥሮ ጥንካሬ ያላቸው ልጆች ከሆኑ እንደዛ። ከዛ በተጨማሪ ግን አንዳንዶቹ ደግሞ አሁንም እንድታስጋሷቸው የሚፈልጉ አሉ። በብዛትም አሁንም የሚያስቀረሹ ልጆች ስለሚኖሩ እነሱን በተደጋጋሚ እንዳጠባችሁ ማስጋሳት ይኖርባችኋል ማለት ነው። እና መልካምና ጤናማ ልጅ ሊሆኑላችሁ እመኛለሁ። ፈጣሪ ልጆቻችሁን ይባርክ። ላይክ እና ሰብስክራይብ በማድረግ እንድትተባበሩኝ ጠይቃችኋለሁ ማለት ነው። ነገር ግን ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። አመሰግናለሁ። ባይ ባይ።